ሰላም ጤና ይስጥልኝ። ካሳሁን ነኝ። ሰበር ዜና። በሐማስ ስር የነበሩት 20 የእስራኤል ታጋቾች የመጨረሻዎቹ ከሁለት ዓመታት በኋላ ለእስራኤል መንግስት ተላልፈው ተሰጥተዋል። ከቤተሰቦቻቸውም ጋር ተቀላቅለዋል። 28ም አስክሬን እንደዚሁ ለሁለት ዓመት ከታገተ በኋላ ለእስራኤል መንግስት ተላልፈው ተሰጥቷል። በተጓዳኝ 270 የፍልስጤም ፍርደኞች እስረኞች ከእስራኤል እስር ቤት ተላልፈው ወደ ፍልስጤም ከቤተሰቦቻቸው ጋር ተቀላቅለዋል ማለት ነው። ሌላው 1700 ያለ ፍርድ የታሰሩ የጋዛ ነዋሪዎች እንደዚሁ ለፍልስጤም መንግስት ተላልፈው ተሰጥተዋል እና እነሱም ከቤተሰቦቻቸው ጋር ተቀላቅለዋል። በዚህ ሰዓት ዶናልድ ትራምፕ የእስራኤል ኤርፖርት ውስጥ ደርሷል። በኔታንያሁም አቀባበል ተደርጎለት ወደ ኢየሩሳሌም እያመራ ነው እና ኢየሩሳሌም እንደደረሰ በእስራኤል ፓርላማ ንግግር ያደርጋል ተብሎ ይጠበቃል። እና ዶናልድ ትራምፕ እንግዲህ በታሪኩ አራተኛው የአሜሪካ ፕሬዚዳንት ነው በእስራኤል ፓርላማ ንግግር ሲያሰማ ማለት ነው። በ2008 ነው የአሜሪካ ፕሬዚዳንት በእስራኤል ፓርላማ ንግግር ያደረገው እና ዶናልድ ትራምፕ በጋዛ ላይም እግሩን ይረግጣል ተብሎ ይጠበቃል። ጋዛን ይጎበኛል ተብሎ ይጠበቃል። ምን ያህል እውነት እንደሆነ እንግዲህ በጊዜና በቦታው የምናየው ነው። ለጊዜ የደረሰኝ ኢንፎርሜሽን ይሄ ነው። ሌላው እንግዲህ ማዳጋስካር ውስጥ አሁን መፈንቅለ መንግስት እየተደረገ ነው። መፈንቅለ መንግስቱ በተሳካ ሁኔታ ተፈጽሟል። የመፈንቅለ መንግስቱ መሪ ሚካኤል ይባላል። የመፈንቅለ መንግስቱ ዋናው መንስኤ መንግስት ለህዝብ ሊሰጥ የሚገባውን ሰርቪስ መስጠት አልቻለም። ያ ምንድነው? ውሃ፣ መብራት ለወር ወይም ከዛ በላይ ተቋርጧል። ለነዋሪዎችም ሆነ ለተማሪዎች በዩኒቨርሲቲ ደረጃ የመብራትና የውሃ አገልግሎት ማግኘት አልቻሉም እና ተማሪዎችም በአግባብ ትምህርታቸውን ሊከታተሉ አልቻሉም ማለት ነው። ለምሳሌ ላቦራቶሪ ያለ መብራት ምንም ሊካሄድ አይችልም። ያለ ውሃ ምንም ሊካሄድ አይችልም። የተለያዩ ዲፓርትመንቶች እንዲዘጉ ተገዷል እና ህዝቡ ይሄንን በመቃወም ወደ አደባባይ ወጥቶ ነበር። ግን የቀረበለት ምላሽ የኃይል ምላሽ ነው። በዚህ ሰላማዊ ሰልፍ ላይ ብዙ የተገደሉ ማዳጋሾች አሉ። በመጨረሻ ግን ሰራዊቱ በህዝቡ ላይ አልተኩስም ብሎ አፈሙዙን በማዞር መፈንቅለ መንግስት በመንግስት ላይ በማካሄድ ዛሬ ፓወሩን ተቆጣጥሮታል ማለት ነው። ከዚህ በኋላ የማዳጋስካር መንግስት የሚመራው በወታደራዊ ጁንታ ነው። በእርግጥ ህዝቡ በደረሰበት በደል የተነሳ ለጊዜውም ቢሆን ለወታደራዊ ጁንታ ድጋፉን እየሰጠ ነው። አደባባይ ወጡ ደስታውን እየገለጸ ነው። ለአሁን ያለኝ ሪፖርት ይሄ ነው። ሼር፣ ኮፒ ሊንክ እና ዱዌት ማድረጋችሁን ባካችሁ አትዘንጉ። አመሰግናለሁ።